ሰላም ቤተሰብ እንዴት ናችሁ? በዛሬው ቪዲዮ ደግሞ የተልባ ጁስ አሰራር እንመለከታለን። በጣም ቆንጆ የሚጣፍጥ በቀላሉ በቤታችን ውስጥ የምናዘጋጀው ነው። ከጂም መልስ ከጾም በኋላ እንዲሁም ለቁርስ መጠቀም እንችላለን። ተልባውን ለቅመን አጥበን ካዘጋጀን በኋላ ትንሽ በእሳት ሞቅ እናደርገዋለን። ከዛ ያዘጋጀነውን ተልባ በመፍጫ ውስጥ አድርገን ፍጭት አድርገን እናዘጋጃለን ማለት ነው። እንደዚህ በመፍጫ ውስጥ ቆንጆ አድርገን እንፈጫዋለን። በጣም ቆንጆ ነው፣ ተወዱታላችሁ። በቀላሉ በቤት ውስጥ ማዘጋጀት እንችላለን። ጤናማ ነው፣ የሚጣፍጥ ነው። በቀላሉ በቤታችን ማዘጋጀት እንችላለንና ሞክሩት። እና ለተልባው የሚያስፈልጉ ግብአቶች የተፈጨ ተልባ፣ በሶ፣ እዚህ ጋር ማር ያስፈልገናል፣ እንዲሁም ሙዝ ያስፈልገናል ማለት ነው። እናንተ ከፈለጋችሁ በወተት መጠቀም ትችላላችሁ። እኔ ግን ለዛሬ ለዚህ ለተልባ ጁስ ለዛሬ የተጠቀምኩት በውሃ ነው። ይሄ ታምረኛ የሆነ የተልባ ጁስ በጣም ቆንጆ የሚጣፍጥ ለጤና ተስማሚ ነውና እናንተም ደግሞ በቤታችሁ ሰርታችሁ ሞክሩት። እንደዚህ ሁሉንም ግብአት በአንድ ላይ ካዘጋጀን በኋላ በመፍጫችን ውስጥ እያንዳንዱ በማድረግ አብረን እንደባልቀውና ቆንጆ አድርገን እንፈጨዋለን ማለት ነው። ውሃችንን እንጨምራለን። ተልባችንን እናደርጋለን። በሷችንንም እናደርጋለን። እንዲሁም ማሩን ከዛም በመጨረሻ ሙዝ እናደርግበታለን ማለት ነው። ከዛ በደንብ አድርገን እዚህ ጋር ቆንጆ አድርገን በመፍጫ ውስጥ አድርገን እንፈጨዋለን። ከጂም መልስ መጠቀም እንችላለን። ለቁርስ ጾም ከጾምም በኋላ ለጾም መጠቀም እንችላለን። እና የዛሬው ቪዲዮአችን በዚህ ያበቃል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለምታደርጉልኝ አስተያየት ሁሉ አመሰግናለሁ። ባይ